ምን ላርግኔ? ዝም ብለሽ ተመሪ፣ ዝም ብለሽ ቀጥይ፣ ዝም ብለሽ አመስግኝ፣ ዝም ብለሽ ጸልይ፣ ዝም ብለሽ ከእግዚአብሔር ቤት አትጥፊ፣ ዝም ብለህ ከአገልግሎት አትጥፋ፣ ዝም ብለህ ክችች በል፣ ዝም ብለህ በእግዚአብሔር ታመን። እግዚአብሔር አምላክ በምድረ በዳው የማይለይ አምላክ፣ የሚያሻግር አምላክ አብረው ስላለ ሁለት አማራጭ ነበረው እግዚአብሔር ከግብጽ ምድር ከ430 ዓመት ባርነት አውጥቶ ወደ እስራኤል ለማድረስ ወደ አገራቸው ለማድረስ ጠብ የምታረግ አጭር መንገድ አለ ይችል እግዚአብሔር ሲያረዝመው ጊዜውን ሲያረዝመው ህይወቴን በተመለከተ ስራዬን በተመለከተ ትዳሬን በተመለከተ አገሬን በተመለከተ ቤተክርስቲያንን በተመለከተ ህይወቴን በተመለከተ አገልግሎቴን በተመለከተ ረጅሙን ጎዳና ሲመርጥስ እንመራ። ወንድሞቼና እህቶቼ እግዚአብሔር አዋቂ ነው። እግዚአብሔር እኛም ማናቀውን ያውቃል። ስልት ጠፍቶበት ሳይሆን መንገድ ጠፍቶበት ሳይሆን ህይወታችንን ሊሰራ ሲፈልግ እግዚአብሔር በረጅሙ ይመራል። ምን ስለሆነ? እግዚአብሔር አዋቂ ስለሆነ። የተቀበዘበዛችሁ፣ ግራ የተጋባችሁ፣ የተሰላቻችሁ፣ መጠበቅ የተሰላቻችሁ፣ ጎዳናው የረዘመባችሁ አምሂር ዛሬ ለእናንተ መልእክት ለመንገር በቃ ዝም ብላችሁ እመኑት፣ ዝም ብላችሁ ተከተሉ፣ ዝም ብላችሁ እጆቻችሁን ስጡት፣ ዝም ብላችሁ ተከተሉ። አንዳንድ ጊዜ እግዚአብሔር ፈጣኑን አቋራጩን ቶሎ የሚያደርሰውን ሳይሆን በህይወት ሲመራ እግዚአብሔር እረኛዬ ነው አይደል? ምን ነው እግዚአብሔር እረኛዬ ነው ይመራኛል እንደምንለው እግዚአብሔር እኮ ይመራል። እጆቻችንን ይዞ ይመራልና አንዳንድ ጊዜ እግዚአብሔር በረጅሙ ሲመራ ግራ ተጋብታችሁ እንደሆነ ይሄ ታሪክ ለእናንተ ነው። አንዳንድ ጊዜ ረዘም ያለ በአንድ ጊዜ በቶሎ በፈጣኑ ምናምን ያልነውን ረዘም አድርጎ እግዚአብሔር መርቷችሁ እንደሆነ ግራ ተጋብታችሁ እንደሆነ አንዳንድ ጊዜ በጣም ግራ ያጋባል፣ በጣም ያስጨንቃል፣ በጣም ተስፋ ያስቆርጣል። እግዚአብሔር ላይ ዲስአፖይንትድ እንድንሆን ያደርጋል። እስቲ ምን አለበት የእንትናን በቶሎ የከሌን በቶሎ አርጎ እግዚአብሔር የኔ የረዘመው ምናምን ያስብላል፣ ግራ ያጋባል፣ ተስፋ ያስቆርጣል። እግዚአብሔር ግን አንዳንድ ጊዜ መንገዱን ረዘም ያደርጋል። ከየት አገኘ ነው? ይኸው እስራኤል ከግብጽ ወጣ። ባጭሩ ከግብጽ ፈቀቅ አለ። ወጣ እንኳን ገና ነው። ከግብጽ ፈቀቅ አለ። ምዕራፍ 13 ነው። ምዕራፍ 12 ላይ በፋሲካው በጋ ወጣቸው እግዚአብሔር። እንግዲህ ስለመሸ በጣም ቶሎ ቶሎ ታሪኩን ነግራችኋለሁ እንጂ 430 ዓመት ከባርነት ውጭ ሌላ ነገር አያውቅም። ማለት ባሪያ ነው፣ የታዘዘውን ሲያደርግ ነው የኖረው። እነሱም አባቶቻቸውም አያቶቻቸውም ቅድመ አያቶቻቸውም ጠቅላላ ባሮች ናቸው። ከባርነት ውጭ ፕሮፌሽን የላቸውም፣ ምንም ነገር አያውቅም። እየታዘዘ ጡብ ሲጠፈጥፍ የሚኖረውን ህዝብ ግን የቃል ኪዳን ህዝብ እግዚአብሔር መጣና ሙሴን አስነስቶ አሮንን አስነስቶ ነፃ አወጣለሁ አለ። አለቅም አለ ግብጽ፣ በፍጹም አለቅም አለ ፈርዖን። አለቅም ባለ ጊዜ እግዚአብሔር መቅሰፍት አምጥቶ 10 መቅሰፍቶችን አውርዶ እግዚአብሔር በግብጽ ላይ ተሟግቶ እግዚአብሔር በጣም ድራማቲክ በሆነ ሁኔታ እግዚአብሔር ተሟግቶ አለቅም እያለ ትለቃለህ አለቅም እያለ መጨረሻ ላይ ትዝ ይላችሁ እንደሆነ መጨረሻ ላይ እግዚአብሔር በቃ አትለቅም አለቅም በቃ እስራኤል የኔ በኩር ነው አለ እግዚአብሔር። እስራኤል የኔ በኩር ነው። በኩርን ማጣት ምን እንደሚመስል አሳያለሁ አለ እግዚአብሔር። የእግዚአብሔርን በኩር ልጅ ነው የወሰደው ፈርዖን እና የበኩር ልጅን መታለሁ አለ። የግብጽን በኩር መታለሁ አለና እስራኤል ጋር ሞት እንዳይደርስ የፋሲካን ድንጋጌ ደንግጎላቸው በመቃናቸው ላይ ደም ቀብተው ትዝ ይላችሁ እንደሆነ የግብጽን በኩር እንዳለ እግዚአብሔር መተው ማለት ነው። እና ሞት አለፈ እስራኤልን። ፓስ ኦቨር ምንለው ለዚህ ነው። ፋሲካችን ክርስቶስ ታርዷል ምንለው። ፋሲካ ማለት ፓስ ኦቨር ማለት አለፈ ማለት ነው። እስራኤልን ያለፈ ግብጽን ያገኘ መቅሰፍት አገኛቸው ማለት ነው። ግን ፋይናሊ ሂዱ አለ ብድግ ብለው ሄዱ ማለት ነው። ብድግ ብለው ወጡ። then the next day ላይ እንዲህ እግዚአብሔር አቃያይስ በጣም ይገርማል። እስቲ ተመልከቱ ቁጥር 17 ታሪኩን ሳነበው ልብ ብላችሁ እንደሆነ ሁለት አማራጭ ነበረው እግዚአብሔር ይላል። ደግሞ እያወቀ ነው። ሁለት አማራጭ ነበረው እግዚአብሔር ከግብጽ ምድር ከ430 ዓመት ባርነት አውጥቶ ወደ እስራኤል ለማድረስ ወደ አገራቸው ለማድረስ ጠብ የምታረግ አጭር መንገድ አለች። እግዚአብሔር ስለማያውቅ ሳይሆን ያውቃል። እንዴት አወቅ? ይሄው አብረን እናንብብ። ፈርዖን ህዝቡን በለቀቀ ጊዜ ምንም ቅርብ መንገድ ቢኖርም ይላል፣ አግኝታችሁት እንደሆነ ቅርብ መንገድ ነበር ይላል። ምንም ቅርብ ቢሆን በፍልስጤማውያን በኩል አርጎ የሚሄደውን እሱን አልመረጠም ይላል። የትኛው ነው እሱ? ከጎሽም አካባቢ ተነስተው ትንሽ አንድ 12 ቀን 14 ቀን አካባቢ በእግር ቢጓዙ አገራቸው ጠብ ይላሉ። አሁንም አለ፣ ሄዳችሁ ቸክ አድርጉ ከፈለጋችሁ። ማለት የግድ በባህር ተከፍሎ ተንከራተው ምናምን ሳይሆን ዝም ብሎ ቢያራምዳቸው እግዚአብሔር በአጭር ጊዜ አገራቸው ናቸው።
ማለት ባሪያው ወጥቶ አገሩ ይገባል በአንድ ጊዜ እና ቅርብ መንገድ አለ። ከዛ እግዚአብሔር ቅርቡን መንገድ ትቶ ይላል። እስቲ እናንተ ካመናችሁ እስቲ ተመልከቱ ቁጥር 18 ነገር ግን እግዚአብሔር እያወቀ ቅርብ መንገድ በዚህ በሰሜን በኩል በፍልስጤማውያን ምድር በኩል እንዳለ ያወቀ ቁጥር 18 ላይ ግን እግዚአብሔር ሕዝቡን በራሱ ቃሉ በስመ አብ በዙሪያ መንገድ በዙሪያ መንገድ አንድ በኤርትራ ባህር ባለችው ምድረ በዳ መራቸው ይላል። ርዝመቱ ብቻ ሳይሆን ምድረ በዳነቱ አጭር እያለ ፈጣን እያለ አቋራጭ እያለ ሾርት ከት እያለ እንትን ሽፍትና እንትን ሽፍት መጫን ሲችል እግዚአብሔር እና ጠብ ማድረግ ሲችል እግዚአብሔር እጀሰ ኖ ኖ ኖ ኖ ኖ ኖ ኖ በዚህ አይሄዱ ማለት የቃል ኪዳን ህዝቡ ነው፣ የራሱ ህዝብ ነው፣ ገንዘቡ ነው፣ ነፃ ያወጣው እግዚአብሔር ነው ከባርነት መግደል ነው። በዚህ አይሄዱ ማለት ቤት ነው የምትወስዳቸው በታች በዙሪያ በኩል 40 ምናምን ቀን ይፈጃል በኖርማል በአብኖርማል 40 ዓመት በኖርማል ግን ወር ከምናምን ይፈጃልና በዙሪያ በባህሩ በኩል በኤርትራ ባህር በኩል አድርጎ ምናምን በዙሪያ መንገድ ባለ የምድረ በዳ መንገድ ባሪያ የሆነ የምድረ በዳ መንገድ በሱ መራቸው ይላል። ምን ማለት ነው? ምን ማለት ነው? እና እስራኤልም ተመራ። በዚህ አይደለም የምትሄዱት፣ እሺ በዚህ ነው የምትሄዱት፣ እሺ። እና ይሄ ታሪክ የሚያስተምረን ምንድን ነው? የሚያስተምረን ምን እንደሆነ ልንገራችሁ። እግዚአብሔር መሪ ነው። እግዚአብሔር የህዝቡ መሪ ነው። እግዚአብሔር የልጆቹ መሪ ነው። በለመለመ መስክ ያሳድረኛል፣ በረፍት ውኃ ዘንድ በሉታ በደንብ አድርጋችሁ ይመራኛል። እግዚአብሔር መሪ ነው፣ ህዝቡ ተመሪ ነው። እግዚአብሔር መሪ ነው፣ እኛ ደግሞ ተመሪዎች ነን። ቅድም እንደዘመርነው ነው ካልመራን የምንስት እያለን ዘመር ካልመራኝ ምስት እያለን የዘመረው በጣም ትክክል ነው። እግዚአብሔር ካልመራን እንስታለን። መሪያችን እግዚአብሔር አለ፣ እግዚአብሔር ይመራናል። እና እግዚአብሔር ሲመራን ይሄ ነው። ትንሽ ደቂቃዎች ወስጄ እግዚአብሔር ሲመራን ዝም ብለን እንመራ። እግዚአብሔር ሲመራን ዝም ብለን እንመራ፣ እንመነው፣ ዝም ብለን እንከተል። ሰው እንኳን ተከትለን እናውቃለን፣ እንኳን እግዚአብሔር ሲመራ ዝም ብለን እንመራ፣ ዝም ብለን እንከተል፣ ዝም ብለን እንታመነው፣ ዝም ብለን እንዘምር፣ ዝም ብለን እናምልክ፣ ዝም ብለን በቤቱ እንሆን። ያስ ቢረዝምስ ያስ አንዳንዴ በጣም በረጅሙ ሲመራስ እንመራ። አቋራጭ መንገድ እያለ እግዚአብሔር በረጅሙ ሲመራስ እንመራ። በቀላሉ ጠብ ማድረግ ሲችል፣ በቀላሉ ቁጭ ማድረግ ሲችል እግዚአብሔር ሲያረዝመው፣ ጊዜውን ሲያረዝመው፣ ህይወቴን በተመለከተ፣ ስራዬን በተመለከተ፣ ትዳሬን በተመለከተ፣ አገሬን በተመለከተ፣ ቤተክርስቲያንን በተመለከተ፣ ህይወቴን በተመለከተ፣ አገልግሎቴን በተመለከተ ረጅሙን ጎዳና ሲመርጥስ እንመራ። ኤዲት አይደረግም እግዚአብሔር፣ አይሻሻልም እግዚአብሔር፣ አይነገረውም እግዚአብሔር። ዝም ብለን እንመራ። ምንድነው ዋስትናችን ትሉ እንደሆነ ጋራንቲ ስጠኝ ካላችሁ ጋራንቲ ሰጣችኋለሁ። ምን ነው ዋስትናችን? እግዚአብሔር በረጅሙ ሲመራ በህይወቴ ዝም ብዬ ልመራ? በፕሮሰሱ ሲያሳልፈኝ? ምናልባት ለአንዳንዶቻችሁ ይጠቅማችሁ ይሆናል። ምንድነው እግዚአብሔር የሚሰራው? ባጭሩ መንገድ እያለ እንደዚህ ይሄ ሁሉ ፕሮሰስ በህይወቴ ለምን? ይሄ ሁሉ ነገር በህይወቴ ለምን? ይሄ ሁሉ ረጅም ዘመን በህይወቴ ለምን? ይሄ ሁሉ ጊዜ መጠበቅ ለምን? ዝም ብዬ አሁንም ልመራ? የስ እግዚአብሔርን እናምልክ። ምንድነው ዋስትናችን? የተናገረው ሊደርስ ሲል ሲረዝም፣ የደረሰን ሲመስል ሲረዝም፣ የደረሰን ሲመስል ሲረዝም፣ ዝም ብለን እንሂድ። ዝም ብዬ ልመነው። እጄን ልስጠው። ለምን? ዋስትናችን አንድ ሁለት ነገሮች ሪፍሌክት ላድርግላችሁ። አንደኛው የእግዚአብሔር ዕውቀት ነው። የእግዚአብሔር ዕውቀት። እግዚአብሔር ሲመራ ዝም ብዬ ልመራ? ሲረዝምስ እንመራ? ለምን? ምንድነው ዋስትናዬ? ምንድነው መደገፊያዬ? ምንድነው ማስበው? ምንን ይዤ? ምንድነው ማረጋገጫዬ? የእግዚአብሔር ዕውቀት ሳብራራው ይገባቸዋል። ምን ማለት ነው? እግዚአብሔር ያውቃል ማለት የማያውቀው የለም። ጠንቅቆ ያውቃል። እኛም ማናውቀው እግዚአብሔር የሚያውቀው ስላለ እና ረጅሙንም ሲመርጥልኝ ዝም ብዬ ልሂድ? የስ ፕሮሰስ የበዛበትንም ሲመርጥልኝ ዝም ብዬ ልሂድ? ሂድ፣ ልመነው፣ እግዚአብሔርን እመነው። ለምን? አንተ የማታውቀው እርሱ የሚያውቀው ስላለ። ኬት አገኘ ነው? ሎክ ምንም ቅርብ ቢሆን እግዚአብሔር አልመራቸውም በአቋራጭ መንገድ ይላል። ተመልከት፣ ከባርነት ምድር የወጣ ህዝብ ግር ብሎ፣ እርግጥ በሰልፍ ነበሩ ይላል። በሰልፍ ሲወጣ
ምን አያውቅ ሶሻል ላይፍ የለው ምን የለው ለመጀመሪያ ጊዜ ነው ወደ ብርሃን የወጣው። ጨለማ ክፍል ውስጥ ኖራችሁ ወደ ብርሃን ስትወጡ ያጭበረብራል። የተጭበረበረ ህዝብ ነው ማለት ምን ማድረግ እንዳለበት የማያውቅ ህዝብ ነው። እድሜ ዘመኑን በሙሉ ተቆልፎበት የነበረ ህዝብ ነፃ ወጣ። ያንን ነፃ ህዝብ በቃ ወደ ተስፋይቱ ምድር እግዚአብሔር ለአባቶቻችን ወደ ማለላት ተስፋይቱ ምድር በዚህ በኩል እንሄዳለን ብሎ ሲያስብ ቆይ አለ እግዚአብሔር ያ ዳውን ሳውዝ እና ዝም ብለው ይሄዱ። ለምን መሰላችሁ? ይሄውን አንብበው። ምንም ቅርብ ቢሆን እግዚአብሔር በፍልስጤማውያን ምድር መንገድ አልመራቸውም። እግዚአብሔር አየውቀቱ እግዚአብሔር ህዝቡ ሰልፉን ባየ ጊዜ የሚለው ህዝቡ ጦርነት ባየ ጊዜ ማለት ነው። ህዝቡ ጦርነት ሲገጥመው ሰልፉን ባየ ጊዜ እንዳይጸጽተው ወደ ግብፅም ለካ እግዚአብሔር ዋና ሐሳቡ ህዝቡ ነው። ማጠሩ መርዘሙ ሳይሆን ህዝቡ ነው። ገንዘቡ ህዝቡ ነው። እግዚአብሔር ጦርነት ባየ ጊዜ እንዳይጸጽተው ወደ ግብፅ እንዳይመለስ ብሏልና። ይሄ እኮ እግዚአብሔር ዕውቀት ነው። ቀጥ ብሎ ቢሄዱ ምን አለበት? ኧረ ገና ነው። ልጅህን ቀጥ አድርገህ መኪና ትሰጠዋለህ? ገና መች ተማረ ጦርነት? ገና መች ተማረ በራሱ መቆም? እስራኤል እኮ ገና ህፃን ነው። ገና አሁን ነው የተወለደው። ታዲያስ እቻጭሯ መንገድ ለወደፊት ትሆን ነበር። ጦርነት ተምሮ ታጥቆ ተደራጅቶ ትሆን ነበር። ለአሁን አትሆነውም። ለካ እግዚአብሔር የሚያውቀው አለ። እነሱ የማያውቁት እግዚአብሔር የሚያውቀው አለ። ለምንድን ነው በረጅሙ? እግዚአብሔር የሚያውቀው አለ። ምን ህዝቤ ቀጥ ብሎ በዚህ የሄደ እንደሆነ ምንም እንኳን አጭር ቢሆን ስቲል ወታደሮች አሉ። በግብፃውያን ነው የሚጠበቀው። ግብፃውያን የሚጠብቁት ቦርደር ነው። ኬላ አለው፣ በደንብ ኬላ አለው። ግብፃውያን ነው የሚጠብቁት። ትንሽ ካካካካ ሲል ባርነቴ ይሻለኛል፣ ጎመን በጤና እንደሚባለው ባርነት በጤና እንኳን አሁን ብዙ ተጉዘው እንኳን ያምራቸው ነበር። ትዝ ይላችሁ እንደሆነ አንድ ጊዜም እዚህ አንስተን ነበር። እስራኤል እኮ በመከራ ነው የተማረው ነፃነት ምን ማለት እንደሆነ። በመከራ እግዚአብሔር ያስተማረው። እንኳን አሁን ገና በልጅነቱ መሀል ላይ ምድረ በዳ ደርሶ ዘኍልቍ 13 እና 14 ላይ ስታነቡ እኮ ትዝ ይላችሁ እንደሆነ በሉ ንጉሥ ፈልጉና እንመለስ ይሻለናል። የግብፅ ሽንኩርት እኮ ገና ከአንድ ዓመት ከምናምን በኋላ ራሱ ሽንኩርት የሚያምረው ህዝብ ነው። እግዚአብሔር ህዝቡ ባሪያ ከሚሆን በረጅሙ ቢመራው የሚወድ አምላክ አይሆንም አለ። ለምን? አጭር ቢመስልም ህዝቡን ስለሚያጠፋ የሚያውቀው ዕውቀት ስላለ። ወንድሞቼና እህቶቼ እግዚአብሔር አዋቂ ነው። እግዚአብሔር እኛም ማናቀውን ያውቃል። ስልት ጠፍቶበት ሳይሆን መንገድ ጠፍቶበት ሳይሆን ህይወታችንን ሊሰራ ሲፈልግ እግዚአብሔር በረጅሙ ይመራል። ምን ስለሆነ? እግዚአብሔር አዋቂ ስለሆነ። አንድ ሳይቀር ነው ያወጣቸው። እግዚአብሔር ህዝቡን አወጣ። አንድ ሳይቀር አጥንት እንኳን ሳይቀር እንዳወጣ አይታችኋል። እግዚአብሔር እንዳልማረ የዮሴፍን አጥንት። ምን አይነት ቃል ኪዳን ጠባቂ አምላክ ነው! ዮሴፍ ለአብርሃም የተናገረውን እግዚአብሔር አስቦ መጎብኘትን ይጎበኛቸዋል። እግዚአብሔር ሲጎበኛችሁ ይዛችሁ ውጡ ስላለ እሱ ስለሆነ እስራኤልን መርቶ ግብፅ ያስገባው። አጥንት እንኳን ሳይቀር ህዝቡን መርቶ ያወጣ አምላክ አቅጣጫ ይጠፋበታል ብላችሁ ታስባላችሁ? አጥንተ አጽም እንኳን ሳይቀር ያወጣ አምላክ፣ ቃል ኪዳን ጠባቂ አምላክ፣ ሁሉን በዝርዝር የሚያውቅ አምላክ ከተመለሱ ይጠፋሉ። የሚያጠፋን ሲሆን እግዚአብሔር አንዳንዴ በረጅሙ ይመራል። ስለሆነስ ምን እናድርግ? በቃ በእግዚአብሔር ዕውቀት ላይ እንደገፍ። ምንድነው ዋስትና? የእግዚአብሔር ሲመራኝ እርሱ ሁሉን ያውቃል። እኛ ከዕውቀት ከፍለን እናውቃል። እግዚአብሔር ወንድሞች እናቶቼ ነገር ሲያረዝም ብዙ አትነጫነጩ። ዝም ብላችሁ ታመኑ፣ ዝም ብላችሁ ዘምሩ፣ ዝም ብላችሁ አምልኩ። እግዚአብሔር ያውቃል። እግዚአብሔር የሚያየው ነገር አለ። እግዚአብሔር የሚያየው አለ። ተስፋ ገብቶላችኋል። እግዚአብሔር ያረገዋል። ረዝሞባችኋል፣ ግን ያረገዋል። በጣም ረዝሟል። ዝም ብላችሁ ታመኑ፣ ያረገዋል። ለምን? የሚያውቀው ስላለ ነው። አሁን የማያረገው የሚያውቀው ስላለ ነው ረዘም ያረገው። እግዚአብሔር ለቤተ ክርስቲያን የተናገረው አለ፣ ያደርገዋል። እግዚአብሔር የሚያውቀው ስላለ ነው ረዘም ያረገው። እግዚአብሔር ስለ ሀገር የተናገረው ነገር አለ፣ ያረገዋል። የሚያውቀው ስላለ ነው ረዘም ያረገው። እግዚአብሔር ስለ ሁላችን የተናገረው አለ፣ ያደርገዋል። የሚያውቀው ስላለ ነው ረዘም ያረገው። ጻድቅ ምን ይላል? ረዝሟል፣ ግን እሱ አዋቂ ነው። ረዝሟል፣ ግን ከኔ ይልቅ እግዚአብሔር ያውቃል። ከኔ ጥበብ ይልቅ የእግዚአብሔር ጥበብ በብዙ እጥፍ ይበልጣል። ከኛ ስማርትነስ ይልቅ የሚያውቅ አምላክ እንዳይጠፋብኝ ውጊያ ስለማያውቅ እንዳይመለስ ወደ ባርነት ብሎ ነው። ለካ እስራኤል ያውቅ ይሆን? አምኖት ሹር በታችኛው በኩል ነው የምንሄደው።
ከዛ ባህሩን ሲያዩ ልታጠፉን መቃብር የሌለበት ቦታ ነው ያመጣ። እስራኤል ያውቅ ይሆን ስላሴ መከራውን? ስላሴ ሲመካከር ይሄ ህዝብ ከተመለሰ ብሎ አስቧልና ነው የሚለው እኮ። በኋላ እኮ ለሙሴ በመንፈስ ቅዱስ ተገልጦለት ነው ባይዘው። የዛን ጊዜ እኮ እግዚአብሔር ነው ያወራው በሰማይ። ይሄ ህዝብ ባጭሩ ከሄደ ያ ሰልፍ ሲገጥመው ጦርነት ስለማያውቅ ተመልሶ ወደ ግብጽ ስለሚሄድ ያ ረዘም ባለው ይሻላል ያለው እኮ እግዚአብሔር። ያውቅ ይሆን እስራኤል? ይዘምር ይሆን እስራኤል? አላውቅም። ትዘምሩ ይሆን? ታውቁ ይሆን? ትታገሱ ይሆን? ትጠብቁ ይሆን? ያለ መነጫነጭ ያለ ማጉረምረም ትጠብቁ ይሆን እግዚአብሔርን? ወንድሞቼ እናቶቼ፣ እግዚአብሔር ታማኝ አምላክ ነው። የሚያደርገውን ያውቃል። ያለፈውን ያውቃል። ወደፊት የሚሆነውን ያውቃል። ሊሆን የሚችለውን ያውቃል። ዕውቀቱ በጣም ድንቅ ስለሆነ ሲመራኝ ዝም ብዬ ልመራ? አዎ። ረዘም ሲልስ እንመራ? ምን ተማመኘ? የእግዚአብሔር ዕውቀት። ሌላ ግን አንድ ልጨምርላችሁና ሰሞኑን በጣም ኤክሳይት ያደረጉኝ ኮንሴፕቶች ስለሆኑ ሎክ እንመራ ዝም ብለን ምን እግዚአብሔር ዕውቀት። እግዚአብሔር ሁሉን ያውቃል። ማናውቀውን ያውቃል። ቁጥር 20 እስከ 22 ግን ገረመኝ። እግዚአብሔር ረዘም ሲልም ዝም ብለን እንመራ? ምንድነው ዋስትናችን? ዕውቀቱ። ሌላስ? አብሮነቱ his presence, his knowledge and his presence። ምን ማለት ነው his presence? እንጂ ለካ እግዚአብሔር ወደ ምድረ በዳ ነው የመራቸው። ምድረ በዳውን ግን ገነት የሚያደርግ የእግዚአብሔር ፕሬዘንስ ተከትሏቸው ወጥቷል። እሱን ነው ሙሴ የሚጽፈው። ላሳያችሁ፣ ተመልከቱ። ያው ከዛ ከሱኮትም ቁጥር 20 እስከ 22 ከሱኮትም ተጓዙ። በምድረ በዳውም ምድረ በዳ መሆኑን አይክድም። በነገራችን ላይ ምድረ በዳ መሆኑን መካድ የለባችሁ። ካድ የሚሉ ሰዎች አሉ። ምን ምድረ በዳ ነው? ይሄ የፈሪ እምነት ነው። የፈሪ እምነት አለ። በቃ ካድ የለም፣ በቃ የለም። ሎክ ተራራው አለ ነው አማኝ የሚለው፣ ግን ይንደዋል እግዚአብሔር ነው። ደልዳላ ሜዳ ያደርገዋል። ምድረ በዳ አለ፣ ግን ጃንጥላውን እግዚአብሔር ፕሬዘንሱን ያመጣል እግዚአብሔር። ምድረ በዳው አለ፣ ግን ከምድረ በዳው በላይ የሆነ አምላክ አለኝ ነው። ምድረ በዳውን ምድረ በዳ ነው የሚለው እና ከሱኮትም ተጓዙ፣ በምድረ በዳውም ዳር በኤታም ሰፈሩ። ከዛ እየደጋገመ የሚያስረዳንን አይታችሁታል። ምን አይነት አምላክ ነው እግዚአብሔር። መጨረሻ ላይ ራሱ በንስር ክንፍ ተሸክሜ ወደ ራሴ ያመጣኋቸው ያለው እኮ በጣም ትክክል ነው። ከዛ በቀንና በሌሊት ይሄዱ ዘንድ መንገድ ሊያሳያቸው፣ ካልመራኸኝ ምስት ብለን የዘመርነው መንገድ ሊያሳያቸው። ለካ እግዚአብሔር ወደ ምድረ በዳ መርቶ እርሱ ብቻውን ማዶ አልቀረም። ለካ እግዚአብሔር አለ እየተከተለና መንገድ ሊያሳያቸው ምን ያደርግ ነበር? ቀን በደመና አምድ፣ ከዛ ደግሞ ሊያበራላቸውም ሌሊት በእሳት አምድ እያበራላቸው ማለት የእግዚአብሔር እግዚአብሔር እኮ ነው። በነገራችን ላይ እግዚአብሔር የሚያበራ ሻማ ላከ እኮ አይልም። እግዚአብሔር ራሱ እኮ ነው። አልገባችሁም? እንደገና ነባለሁ እንዴ። እግዚአብሔር ሻማ ላከ መብራት ላከ እኮ አይደለም። እግዚአብሔር እያበራላቸው በፊታቸው ሄደን have you read this? እብዳ ያረግሜ ስላላን በሆነ እግዚአብሔር እኮ መብራት መላክ እኮ አያቅተውም። እግዚአብሔር ዓላማው ማብራት አይደለማ። እግዚአብሔር ዓላማው ጥላ መሆን አይደለማ። እግዚአብሔር ራሱ በቃ አብሮ መሆን ነው። እግዚአብሔር አብሮ መሆን ነው። ጥላው ማን ነው? እግዚአብሔር። እሳቱ ማን ነው? እግዚአብሔር። የሚያበራው ማን ነው? እግዚአብሔር። መንገድ የሚያሳየው ማን ነው? እግዚአብሔር። his presence look ቋንቋውን ተመልከቱ። በጣም ኬርፉሊ በመንፈስ ቅዱስ የተመረጡ ቃላት ናቸው እነኚህ። በጣም ኬርፉሊ በሌሊት ይሄዱ ዘንድ መንገድ ሊያሳያቸው፣ ቀን በደመና አምድ ሊያበራላቸውም፣ ሌሊት በእሳት አምድ መብራት ላከ። መልአክ ላከ ሳይሆን እግዚአብሔር በፊታቸው ሄደ። እግዚአብሔር በፊታቸው ሄደ። እግዚአብሔር ሲመራ ዝም ብለን እንመራ? በጣም ባላሰብነው መንገድ ሲሆንስ እንመራ? ይሄ ነው ትምህርቱ። እንመራ። ለምን? ባላሰብነው መንገድ ስንሄድም አብሮን የሚሄድ የእግዚአብሔር ፕሬዘንስ ስላለ፣ የእግዚአብሔር መገኘት ስላለ፣ የእግዚአብሔር አመራር ስላለ፣ ብቻችንን ስለማይተወን፣ ብቻችንን ስለማይጥለን እግዚአብሔር የተናገረው ይሆናል። ያስ ጊዜ ቢፈጅም ይሆናል። ምን ላድርግ እኔ? ዝም ብለሽ ተመሪ፣ ዝም ብለሽ ቀጥይ፣ ዝም ብለሽ አመስግኝ፣ ዝም ብለሽ ጸልይ፣ ዝም ብለሽ ከእግዚአብሔር ቤት አትጥፊ፣ ዝም ብለህ ከአገልግሎት አትጥፋ፣ ዝም ብለህ ክችች በል፣ ዝም ብለህ በእግዚአብሔር ታመን። እግዚአብሔር አምላክ በምድረ በዳው የማይለይ አምላክ፣ የሚያሻግር አምላክ አብሮ ስላለ የእግዚአብሔርን መገኘት ኤክስፔሪየንስ የምናደርግበት ስለሆነ ከዛ በኋላ እኮ አይታችሁት እንደሆነ በቃ እየተከተለ ድንኳኑ ሲነሳ ይነሳሉ፣ ድንኳኑ ሲያርፍ ያርፋሉ። እግዚአብሔር ሲሄድ ይሄዳሉ፣ እግዚአብሔር ሲያርፍ ያርፋሉ። የት ይገኝ ነበር ሌላ ተጨማሪ ምግብ የማያስፈልገው ባላንስድ የሆነ ዳይት የያዘ? በአዲስ ኪዳን ስናነብ የጌታችን የኢየሱስ ክርስቶስ ምሳሌ የሆነ መና የሚባል ነገር የት ይገኝ ነበር? ባጭሩ ሄደው ቢሆን
ማን ኤክስፒሪየንስ ያደርጋል ነበር እንዴ? አለቱ ላይ እኮ ከአለቱ ውሃ ጠጡ ይላል ጳውሎስ በኋላ ሲጽፈው። ተራ አለት እኮ አልነበረም ይላል። ይከተላቸው ከነበረ አለት ጠጥተዋልና። እኔ አይ ጀስት ላቭ ዛት ሳነብ። አለት አይከተልም። አለት ዝም ያለ ነው። አለት አይከተልም። እነርሱ ግን ይከተላቸው ከነበረ አለት ነው ውሃ የጠጡት። ይሄ እኮ የተገኘው በእግዚአብሔር አመራር ነው። እግዚአብሔር በተመራበት ቦታ ሁሉ ሲሄዱ እግዚአብሔር ያበላል፣ እግዚአብሔር ያጠጣል፣ እግዚአብሔር ይደግፋል፣ እግዚአብሔር ያበራል፣ እግዚአብሔር ጥላ ይሆናል፣ እግዚአብሔር ከለላ ይሆናል፣ የእግዚአብሔር ፕሬዘንስ አብሯቸው ይሆናል። ይሄ የሆነው የእግዚአብሔርን አመራር ስለታመኑ ነው። ወንድሞች እናቶቼ፣ በጊቷ ስትናገር እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በእረፍት ውኃ ዘንድ ይመራኛል፣ ነፍሴን ይመልሳታል፣ በዘይት ይቀባኛል ምትለቁ። በሞት ጥላ መካከል መሄድ ሲገባኝ በሞት ጥላ መካከል ሳልፍ አንተ ከኔ ጋር ነህና ክፉን አልፈራም። እግዚአብሔር ሲመራ ተመሩ። እንዴት አርጌ ውስጣችን እግዚአብሔር ሲመራ ተመሩ። ሳትነጫነጩ ተመሩ። እንደ አዋቂ አንሁን፣ እግዚአብሔር ጋር እንደ ኤክስፐርት አንሁን። አይተሃል ያኛውን አይባልም። ሳትወለድ በፊት አይቶታል። ያችኛው እኮ ግን አይመከርም። እግዚአብሔር አማካሪው ማን ነበር ይላል። አማካሪው ማን ነበር? ማንም። ፍጥረተ ዓለሙን ሲሰራ አማካሪው ማን ነበር? ማንም። አቅጣጫ ያሳየው ማን ነበር? ማንም። እግዚአብሔር አለ። እግዚአብሔር አዋቂ ነው። እግዚአብሔር የማናየውን ስለሚያይ የተቀበዘበዛችሁ፣ ግራ የተጋባችሁ፣ የተሰላቻችሁ፣ መጠበቅ የተሰላቻችሁ፣ ጎዳናው የረዘመባችሁ አምሂር ዛሬ ለእናንተ መልእክት ለመንገር። በቃ ዝም ብላችሁ እመኑት፣ ዝም ብላችሁ ተከተሉ፣ ዝም ብላችሁ እጆቻችሁን ስጡት፣ ዝም ብላችሁ ተከተሉ።